ሰላም ጤና ይስጥልኝ ውድ የምን አዲስ ሚዲያ ተከታታዮች በሙሉ ትኩስ ኒውስ በምን አዲስ እንሆን መቅመስ ብለናችሁ ጀምረናል። ለዛሬ ይዘናችሁ ሁለት አበይት ርዕሰ ጉዳዮች ሲሆኑ ከዝርዝሩ ከመግባታችን በፊት ወደ አርዕስተ ዜና እናመራለን። አንደኛው ዜናችን የሚሆነው የኢትዮጵያ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደው የአገራዊ ምርጫ ለማካሄድ የሚያስችል 10 ቢሊዮን ብር መመደቡን ተገልጿል። የመንግስት ሰራተኞች ቤትና አመታዊ ቦነስ እንዲኖራቸው እየተሰራ መሆኑ ተገለጸ። እነዚህ ሁለት ርዕሰ ጉዳዮች ጥርምጥም ባለመልኩ ወደ እናንተ ልናቀርብ ዝግጅታችን ጨርሰን መጥተናል። እናንተም ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ እስከ መጨረሻው ፕሮግራማችን አብራችሁ እንድትቆዩ እንጋብዛለን። የኢትዮጵያ ምርጫ ቦርድ ለሰባተኛ ጊዜ ላይ የሚካሄደው የሀገራዊ ምርጫ ማለትም ለግንቦት 24 ቀን 2018 ዓ.ም እንደሚካሄድ እቅድ ለተያዘለት ለሰባተኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀ። ምርጫ ቦርድ ለሰባተኛ ሀገራዊ ምርጫ እያከናወናቸው ያሉ ዝግጅቶችን አስመልክቶ ለልማት አጋሮች ማብራሪያ ለመስጠት አርብ ህዳር 12 ቀን 2018 ዓ.ም በገንዘብ ሚኒስቴር በተዘጋጀ መድረክ የተገኙት የወይዘሮ ሜላትወርቅ ኃይሉ ነጻ፣ ፍትሐዊና ተአማኒነት ያለው ምርጫ ለመካሄድ የሚያስችሉ ማሻሻያዎች ማድረጋቸውን ገልጸ የህግ ማዕቀፍና ቴክኖሎጂያዊ ተቋማት አሰራሮች ላይ ትኩረት ያደረጉ ለውጦች መደረጋቸው እነዚህ ማሻሻያ መጪውን ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። መንግስትም ለምርጫው ያለው ቁርጠኝነት የገለጹት ወይዘሮ ሜላትወርቅ ለምርጫው የሚሆን 10 ቢሊዮን መመደቡ ማሳያ መሆኑን አስረድተዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረግ የዲጂታል የመራጮች ምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የምርጫ ጣቢያዎች በሚመለከት ገለጻ ሲያደርጉም ከ3G የኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑን ገልጸዋል። የኤሌክትሪክ አቅርቦት በብቃት የሰለጠኑ የምርጫ ሰራተኞች መኖራቸው መሰረት ያደረገ መሆኑ ተናግረዋል። በተጨማሪም ሴቶች፣ አካል ጉዳተኞች እንዲሁም የሀገር ውስጥ ተፈናቃዮች በምርጫ ሂደቱ በመራጭነትና በእጩነት ጭምር እንዲሳተፉ ማድረግ የሚያስችል ነው ብለዋል። ከመራጮች ትምህርት ጋር በተገናኘ ቦርዱ ከሲቪል ማህበረሰቡ ድርጅት ጋር ያለው ትብብር በማጠናከር ላይ መሆኑ በውጭ ጉዳይ ሚኒስትሩ አማካኝነት የሚደረግ እገዛም ዓለም አቀፍ ታዛቢዎች እንደሚጋበዙ ገልጸዋል። የገንዘብ ሚኒስቴር ዴኤታ ወይዘሮ ሰመሪት ሰዋሰው በበኩላቸው ዲሞክራሲያዊ ምርጫ ማካሄድ ህገ መንግስታዊ መብትን ለማስጠበቅና የሀገርን ሰላም ለማረጋገጥ ያለው አስተዋጽኦ ከፍተኛ ነው ብለዋል። አክለውም የልማት አጋሮች በገንዘብና በሌሎች ጉዳዮች ለሚያደርጋቸው ድጋፎች ምስጋና አቅርበዋል። እንዲሁም የብሔራዊ ምርጫ ቦርዱም ከ2017 ጀምሮ ዝግጅቱን ጨርሶ የረቂቅ የጊዜ ሰሌዳውን ማዘጋጀቱን ተናግረዋል። ወደ ሁለተኛው ርዕሰ ጉዳይ ስናልፍ የመንግስት ሰራተኞች አመታዊ ቦነስና የመኖሪያ ቤት እንዲኖራቸው እየተሰራ መሆኑን ተገለጸ። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞች ህይወት ለማሻሻል በአመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር እየተሰራ መሆኑ ይህም የተገለጸው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ህዳር 12 ቀን 2018 ዓ.ም ሲገመግም ነው። የሲቪል ሰርቪስ ኮሚሽነር ዶክተር ሞክሪ ኃይሌ በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። አክለውም ኮሚሽነሩ ያሉት ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን የመንግስት ሰራተኞች የቤት ችግር የሚፈታበት መንገድ እየተነጋገርን ነው ብለዋል። ኮሚሽነሩ ባቀረቡት ሪፖርት በአመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩ፣ 40 ሺህ ያህሉ ጡረታ እንደሚወጡና 30 ሺህ የሚሆኑ ዩኒቨርሲቲ እንደሚገቡ ገልጸዋል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባል ሲነገር የነበረውን አሉባልታ ነው ያሉት ኮሚሽነሩ ይህ
የሪፎርም ስራ ሰራተኛ ለማባረር እንዳልሆነ አስረድተዋል። የሪፎርም ዓላማም ሰራተኛ ማብቃት እንጂ ሰራተኛ መቀነስ አለመሆኑ በሂደቱ ተደንግጓል። የሚቀር ሰራተኛ ሊኖር ይችላል። ዋናው ዓላማ ግን ሰራተኛ መቀነስ ሳይሆን ሰራተኛን ማብቃት ነው ብለው ለ1103 የስራ መደቦች ላይ የተዘጋጁ ቴክኒካዊና ባህሪያዊ ብቃት የተላበሱ ወደ 144,000 ሰራተኞች ለመመዘን የሚያስችሉ የፈተና ጥያቄዎች ተዘጋጅተው ምስጢራዊነታቸውን ተጠብቆ ወደ ባንክ ገብተዋል። በተያዘው ዓመት የመንግስት ሰራተኞች ቆጠራ እንደሚከናወንና እንዲሁም ከስራ ለቆ ደሞዝ የሚከፈል እንዲሁም ስራ ላይ ሳይኖር ደሞዝ የሚከፈልና 2 እና 3 ቦታ ደሞዝ የሚከፈለውን ማጣራት ለማከናወን ዝግጅቱ ተጠናቋል ብለዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ ይዘንላችሁ የመጣን ዘገባዎች እነዚህ ይመስሉ ነበር። ሌላ ቀን በሌላ ርዕሰ ጉዳይ እስክንገናኝ ድረስ ያላችሁን ሀሳብ አስተያየት ኮሜንት ላይ እየጻፋችሁ እንዲሁም እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ፍቅራችሁን እንድትገልጹልን እንፈልጋለን። እስካሁን ስላዳመጣችሁ እናመሰግናለን። ሌላ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ከእናንተ ጋር ይሁን።